ስታዳምጡት ምን ተሰማችሁ? ስታዳምጡት የዳዊት አዲስ ወጣ ሙዚቃ ነው። ከይ ኦሮሚያ ከይ እኔ ብዙ ትርጉሙንም አላውቅም። ለቋንቋው አዲስ አይደለሁም፣ ግን የተወለድኩበት ውስጥ ያለ ቋንቋ ነው። ለኔ ባይታወቀኝም ግን እዚህ ውስጥ ነው የሚገባው ቋንቋው እንዳለ ሰውነቴ ውስጥ ነው የሚገባው። እንግዲህ አሁን የመጣሁበት እዚህ ጋር አንድ ምክንያት አለኝ። አንድ የተፈጠረ ነገር Johan Mohammed ijoollee keenya fichisiisaa jirta. ለጆዋር ያልኩት እንደማንኛውም ሰው ለኔ ሂሮዬ ነህ አንተ። እግዚአብሔር የሰጠ ስጦታ አለ። ይሄ ስጦታ በትክክል እንድትይዘው ነው። ኩን የሮማን ይሉጋ ijoollee kana maaliif fichisiisa dinatti mime atofi ke biya America tese at least bring kuma torba euro yoki dollar kuma torba ngeta damoza ke ijoollee ke buchanke hati manake hati ke they are in safe hand joan safe rajiru horike kabuti akinatu ijoollee ormo na bajirani hindumtu media ke kafala onu nakamini inga ormo media ke kafala majira inga ormo dan ati dia ke saratu media ke kambola ijoollee kana fichisiisa jira male wanta ko kango munjiru kana masiliki mujare ati dia chati takugaje takabane ijoollee fichisiisi አቃሉ ህዝብ መሞት አለበት።
ሄሊኮፕተር እኮ ብትዘል ትይዘዋለህ በእጅ። ይሄን አታውቅም? ያችን ብትቀርቡት ይወርቃል። ቆርቆሮ ነው እኮ ኤርፕሌን ማለት ምንድን ነው? ቆርቆሮ ነው እኮ። አንድ ነገር ከነፈሰበት አለቀ። ምንም ነገር አያደርግም እኮ። ይሄን ማወቅ አለባችሁ። እዚህ ቁጭ ብዬ እንደምለፈልፎ አይደለም ግን አቶ ኃይለማርያም በህወሓት ካሴት ህወሓት ከኋላ ብሎ ካሴት ሊከት ነው ኃይለማርያም ውስጥ ኃይለማርያም ያንን ካሴት ነው የሚጫወተው እንደ አሮጌ እና ኦሮሞቻ ዲስፕሊን ግን ቢተርም ወደ ኋላ ለግንባሩ ለጥይት የሚሰጥ ኖሩን በተጀመረ ያረጋገጠው 95 ሚሊዮን ህዝብ ነው። ወያኔ 2 ሚሊዮን ቢሆን ነው። ከ2 ሚሊዮን ቅርጫ እንኳን አንዳረሰው። ለቅርጫ እንኳን አይደርሱንም ማለት ነው። አይደርሱንም። የትግራይ ማወቅ ያለበት የአማራ ህዝብ በሱ መንቀር አይደለም። የኦሮሚያ ህዝብ በሱ መንቀር አይደለም። ቢመንቀር ቢፈልግማ በምንም መልኩ ወያኔ ፕሮቴክት ሊያደርጋቸው። ስለዚህ ከገዳይ ጋር አትሰለፉ። ከገዳይ እየወደቀ ካለ ገዳይ ጋር አትሰለፉ። በአንድ ሀገር በአንድ አካባቢ የምንኖር ህዝቦች ነው። በኦሮሚያ በሰላም ሰርታችሁ መኖር ትችላላችሁ እንደማንኛውም ህዝብ። ከዚህ ስርዓት ጋር የሞት ብላችሁ እራሳችሁን ሌላውንም ለአደጋ አታደርጉ። ወደ ትግሉ ተቀላቀሉና ይህንን ስርዓት በማስወገድ ለእናንተም ለእኛም ለሁላችን የሚሆን አዲስ ስርዓት መገንባት የግራሁን ማለት ነው። ኦሮሞ ነበረ ትግሬን እንደዚህ መገል የነበረበት እንደ ትላንትና። ለምን ትግሬ የመጣው ከቦታ ከዳሩ ቦርደሩ ጥሎ ትግሬ ውስጥ ነው የመጣው። እስቲ ንገሩኝ፣ ስንት ኦሮሞ አለ ትግሬ ውስጥ የሚኖር? ስንት አማራ አለ ትግሬ ውስጥ ቤት ሰርቶ የሚኖረው? መንግስት ይመጣል ይሄዳል፣ መሪ ይመጣል ይወጣል ይወርዳል። ህዝብና ሀገር ግን ለዘላለም ነው ኖራቸው። ሄሊኮፕተር እኮ ብትዘል ትይዘዋለህ በእጅ። ይሄን አታውቅም? እንግዲህ እንደምታዩት መጀመሪያ ላይ ጥሩ ሙዚቃ ነበር ያሰማኋችሁ። የኢሬቻን በዓል በተመለከተ ለሞቱት ወገኖቻችን መታሰቢያ የሚሆን በዳዊት መኮንን የወጣ ልብ ውስጥ የሚገባ የሚያስለቅስ ሙዚቃ ነበረ። በሁለተኛ ደግሞ ሌላ ቪዲዮ እንድታዳምጡ አድርጌያችኋለሁ። በጣም ከባድ ነው። ብቻ በጣም ከሚገባው በላይ ከባድ ነገር ነው። ምን ሲሆንስ ነው ወደዚህ ደረጃ የሚደረሰው? እንግዲህ የኛ የፖለቲካ አክቲቪስቶች የኛ ታናናሾች ናቸው። በእድሜ እንኳን ቢያንስ የ10 ዓመት የ9 ዓመት ልዩነት አለ። እኛ ከነሱ በጣም ብዙ ነገር ተምረናል፣ እየተማርንም ነው። ግን ስሜታችን እንደነዳን በተነሳጨን ቁጥር ተነስተን እነሱ ላይ እንጣጥ የምንልበት ነገር እኔ ሊገባኝ አልቻለም። እንዲገባኝም አልፈልግም። ለነገሩ ትንሽ ገብቶኛል፣ በሰዓቱ አዳምጬዋለሁ። ግን እንደዚህ የገነነ አልመሰለኝም ነበረ።
እናት ጋር መሄድ፣ ሚስት ጋር መሄድ፣ ልጅ ጋር መሄድ። ለምን? እኛ እኮ ከእንስሳ ለየት የሚያደርገን ምንድን ነው? አስተሳሰባችን ነው አይደለም እንዴ? በአስተሳሰባችን ብቻ ነው ሰው ያስባል። መጀመሪያ ደግሞ ሲጀመር ስለዛ ሰው ማንነት ምንነት ቀርበን እንኳን ባናቀው ማንበብ እንችላለን፣ መረዳት እንችላለን። ከጓደኞቻችን ወይንም ደግሞ ከአቅራቢያችን ካሉ የኦሮሞ አክቲቪስቶች ወይንም ደግሞ የኦሮሞ ኮሚኒቲዎች ማዳመጥና መነጋገር እንችላለን። ጀዋር መሐመድን በመጀመሪያ ከሱ ጋር መተዋወቅ ብቻ አይደለም የሚያስፈልገው። ከጀዋር መሐመድ ጋራ እንዲህ ሲናገር ወይንም ደግሞ ሚዲያ ላይ ሲወጣ ማወቅ እንችላለን። ማን ነው ጀዋር መሐመድ? ግልጽና አጭር ነው። ጀዋር መሐመድ ለኦሮሞ ሕዝብ የሚታገል ለኦሮሞ ነፃነት የቆመ ሲቀጥል ደግሞ ለሰዎች በሙሉ የሚታገል ነው። ጀዋር መሐመድ ሌላ ምንም አይደለም። ጀዋር መሐመድ ሰው ሲበላ እሱ ከኮምፒውተሩ ጋር ቁጭ ብሎ የ45 ሚሊዮን ህዝብ ድምጽ እየሰማ እኛ የፈለግንበት ሄደን በልተን ጠጥተን ስንመጣ ጀዋር ምን እናምጣልን የሚበላ የምንለው ነው። ተነስቶ እንኳን ከኛ ጋራ ሄዶ የሚፈልገውን መብላትና መጠጣት የማይችል ልጅ ነው ጀዋር መሐመድ። አጠገቡ የመጣለትን እንኳን ምግብ ሳይበላው እዛው ትቶት ሄዶ ደግሞ ሌላ ኮምፒውተር ከፍቶ የሚሰራ ልጅ ነው። መጀመሪያ ያንን ሰው ማወቅም አያስፈልገውም። ስለዚህ ሰው እንዲሁም የምትረዳው ነው፣ በቃ የምታውቀው ነው። ለምንድን ነው ስሜታችንን ማንቆጣጠረው? 7000 የሚያገኝ 700 ብር የሚያገኝ ኦፊስ ልጁን እንኳን በስነ ስርዓቱ የማያይ ሰው እኮ ነው የወለደው። ገና ትንሽዬው ልጅ በወለደ እኮ በሳምንት እኮ ነው ጀርመን መጥቶ የኦሮሞን ህዝብ ሲያደራጅ የነበረው። እኔ በሆን አልሄድም። የራሱ ልጅ እንኳን የማያታልለው፣ የራሱ ቤተሰብ የማያታልለው፣ የራሱ ሚስት የማታታልለው ለህዝብ የቆመ ነው ጀዋር። እንዴት ነው ማሰብ የሚያቅተን? ለምን ወይ ሁላችንም እየሰራን እየተሯሯጥን ምን እያልን ቪላ ቤት ስንሰራ፣ ፎቅ ስንሰራ፣ መኪና ስንሰራ ጀዋር መሐመድ እኮ እየለመነ ካንተም ካንቺም አምጣ እያለ ድምጽህ እንዲሰማ በዓለም ላይ ሚዲያ የከፈተ የመጀመሪያው ብቸኛ ኦሮሞ ነው። ዛሬ ለምን አስፈለገ? ከጀዋር ውጪማ እንቅስቃሴም የለም። ጀዋርን ስታቀው ታቀዋለህ። ከጀዋር ውጪ ምንም አይነት ነገር እርምጃ የለም፣ ትንፋሽ የለም ከጀዋር ውጪ። እኔ በበኩሌ ከሱ ውጪ አልተነፍስም። 45 ሚሊዮን የኦሮሞ ህዝብ ከጀዋር ውጪ አይተነፍስም። ያ ለኛ ትንፋሻችን በቃ ታውቃላችሁ፣ አየር ታውቃላችሁ፣ አየራችን ነው። በቃ ካለሱ መኖር አንችል። ለምን አስፈለገ? ለምንስ መዋሸቱስ ለምን አስፈለገ? እንኳን 7000 ብር አይደለም 7 ብር የሌለው ልጅ ነው። ያ እኔ እንኳን አንድ ጊዜ ፌስቡክ ቢዘጋብኝ ከስራዬ ቀርቼ ቀኑን ሙሉ ስጻጻፍ ስንት ቦታ ነው ስራዬን የማጣው? ወይም ምን በተዘጋ ቁጥር ስንትና ስንት ነው ኢኮኖሚያችን የሚደቀው? ስንትና ስንት ሰዓት ነው የሚጨርሱት? ያ
ለምን እኔ ሊገባኝ አይችልም። ጭራሽ የራሳችን ሰው ይሆን ስለ ራሳችን ቆሞ የሚናገር ስለ ራሳችን ቆሞ ቁጭ ብሎ የሚያለቅስ ሰው እሱንስ ኦኬ እሱንም ኦኬ አይደለም። እሱንም ማንም ሰው እንዲናገሩ አንፈልግም። እንኳን ጀዋርን መናገር አይደለም ተሳስታችሁ በስነ ስርዓቱ እንድታዩት አንፈልግም። ተሳስታችሁ ያ እንደው አይን ጥሏችሁ በደንብ እንዳታዩት። እናቱ ጋር ምን አስኬደ? ሚስቱ ጋር ምን አስኬደ? ደሞዙ ጋር ምን አስኬደ? ደሞዙ ታውቁታላችሁ አታውቁትም? ከተባለም ደግሞ ካላችሁም ደግሞ ወጣችሁ ይቅርታ በይ። ካልሽም ደግሞ ምስራቅ ተስፋዬ ወጣሽ ይቅርታ በይ። በቃ በጣም ያሳፍራል። በጣም ያሳፍራል። ምን አደረገ እሱ? ነፃነትን አስከበር፣ ከባርነት ውጣ፣ ማንም አይጫወትብህ 140 ዓመት በሙሉ ስላለ በራስ ቦታ በራስ መሬት በራስ ባህል ራስን አስከብር ስላለ ለምን ስሜታችንማ መቆጣጠር አለብን። ስሜታችንን የማንቆጣጠር ከሆነ ስለ ህዝብ ማውራት አንችልም። ስለማንም ማውራት አንችልም። ስለ ወለድናቸው ልጆች ራሱ ማውራት አንችልም። እንኳንስ ህዝብ ጋር መሄድ አይደለም። ያ እሱን መናገር እኮ አውቶማቲክ እኮ 45 ሚሊዮን የኦሮሞ ህዝብ መናገር ነው። ይሄ እንኳን አይገባንም። እንደው ብንበሳጭም በነገሩ እኔ ተበሳጭቼ ያለቀስኩበት ቀን አለ። ደምቢዶሎ ላይ ተነስቼ እንዲህ አይደለም ያልኩት። አስታጥቁን፣ በቃ ሰው አይገደል፣ አስታጥቁን፣ እንዋጋ፣ ያለንን እናዋጣ ነው ያልኩት እንጂ አንታከለ ስም እየጠሩ ሲባል አንደኛ አይን ትንፋሽ ለሆነ ነገር አንድ ነገር ልነግርሽ እፈልጋለሁ። ምስራቅ እኔ ጥሩ እህቴ ነሽ። ኢቨን ከ5 ደቂቃ በፊት አውርተናል በስልክ። ግን ጆሃርን መንካት ማለት ትንፋሻችንን የምተነፍሰውን ትንፋሽ ነው የምትነኪው። በቃ ዛሬ ቀና ብዬ የምሄደው በሱ ነው። ዛሬ ቀና ብዬ የማወራው በሱ ነው። ትናንት የሞቱት ወገኖቼ እየተቃጠልኩ 25 ዓመት የኖርኩበትን ወገኖቼን የረሳሁት በሱ ነው። ያ ይሄንን ልታውቂ ነው የምፈልገው። ነውር ነው። እርስ በራሳችን ደግሞ ነውር ነው ሲሆን ጉዳችንን መደባበቅ ሲሆን እኛ ከሚጎለው ትልቁ ነገር ደግሞ ይሄ ነው። ስንት ጉዱን ይደባበቃል አይደል እንዴ? ስንሳቅ በቃ ማንም ያጥፋ ማንም ምንም ነገር ያድርግ አንውጣ፣ ቪዲዮ ላይ ወጥተን አንስራ። መስራት ያለብን ስለ ትግሉ እንዴት አድርገን መታገል እንደምንችል፣ እንዴት አድርገን ከባርነት መውጣት እንደምንችል በቃ ይሄ ነው ከተሰራ። ዋው ነውር ነው። በቃ በጣም ይቅርታ ምስራቅ፣ በጣም ይቅርታ። እኔ ጥሩ እህቴ ነሽ፣ ጥሩ ግን በጣም ያዘንኩት፣ በጣም አዝኛለሁ። በጣም ሶሪ። ማናቸውም ቢሆኑ እነዚህ ልጆች እኮ ከሀገራቸው ተሰደው ወጥተው በሰው ሀገር የማንም ነጭ ገልምጧቸው ተንከራተው ተምረው የራሳችንን ጥቅም ብለው እንኳን እንደኛ እንኳን ጠርገው እንኳን 5 ሳንቲም ያላገኙ ቢያንስ የ30 እና 29 ዓመት ልጆች ናቸው ተመልሰው ወደ ትግል። ሁሉም እኔ እንጃ እድሜያቸውን ብትጠይቁ እንዳሉ ብትጠይቋቸው የኔ ታናናሾች ናቸው። ምንድነው ጂጂ በቃ ምንም በቃ ምናምን ነገር የለም። ዋናው የሚያስፈልገው ወጥተሽ ይቅርታ የተናገርሽው ነገር ስህተት ነው፣ በጣም ስህተት ነው። እኛ እርስ በራሳችን ካልተከባበርን፣ እኛ እርስ በራሳችን ካልተሸፋፈንን ቢሆን እንኳን እንደዚህ ነገር መነጋገሩት እኔ ደግሞ ብዙም የገባኝ ነገር የለም።
ግን አዳምጫለሁ። ግን አይባልም መባልም የለበትም። ነግሬሻለሁ ስለሱ። እኛ ሬስቶራንት ሄደን ስንበላ ጆዋር እባክህ ና ከኛ ጋር የሆነ ነገር ብላ አይበላም። እዛው ሆቴሉ ቁጭ ብሎ ኮምፒውተሩን ከፍቶ 2 ኮምፒውተር ከፍቶ የመጣለትን ሳንዱች እንኳን አስቀምጦ ሳይበላው ብሎ የሚያደር ልጅ ነው። ያ ቁጭ ብሎ የሀገሩ ጉዳይና የወገኑ የህዝቡ ጉዳይ የሚጠጣው ውሃ ከፍቶ ነው እዛው እንኳን ሳይጠጣ ቁጭ ብሎ የሚውል ልጅ ነው። ስለሱ ማውራት የሚችለው እሱን የሚያውቀው ከሱ ጋር የዋለ ብቻ ነው። እንደዚህ አይነት ራሱን ዝቅ አድርጎ የሚኖር ልጅ ነው። ያ እንፈልገዋለን። ማንም ሰው እውነቴን ነው። ማንም ሰው ቀና ብሎ እንዲያው ፈቃደኛ ማለት ነው። ለኛ አይናችን ነው። አይን ትንፋሽ ሁሉ ነገራችን ብለኛ ዛሬ አንቺም ቁጭ ብለሽ ኦሮሞ ነኝ ብለሽ ወጥተሽ እንድትናገር ያደረገሽ እሱ ነው። ያ ኦሮሞኛ ስለቻልሽ ወይንም ኦሮሞኛ ስላልቻልሽ አይደለም። ሪስፔክት ለሁሉም ኦል እነሱ ናቸው የሚታገሉልን። እነሱ ናቸው ቀና ያደረጉን ዛሬ ማንም አይደለም። ለማንኛውም እኔ የምፈልገው ካንቺ እህትነትን ከፈለግሽ አሁንም ቀጥ ብዬ በፍለሽ ነው የምናገረው። ወጥተሽ ይቅርታ እንድትይ ነው የምፈልገው። በቃ ለጆዋር በቀጥታ ይቅርታ፣ ሌላ ምንም የምፈልገው ነገር የለም። መልካም ጊዜ መልክቴን ከሰማሽ